እሱም ክብር ስንል ይሄው ተንበርክኬ በጣም ይቅርታ ሩታ፣ በጣም ይቅርታ ማድረግ አልነበረብኝ ነገር አድርጌያለሁ። መሆን ያለበት ነገር ሆኗል። ስለዚህ በጣም ነው የምወድሽ። ይቅር በይኝ። ይሄን ቪዲዮ ካየሽ ይቅር በይኝ። በጣም ይቅርታ እንድትይኝ ፈልጋለሁ እና ይቅር በይኝ። በጣም ይቅርታ። በቃ አሚር፣ ከዚህ በላይ እንግዲህ ምን ማለት እንዳለብኝ አላውቅም። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜ አመሰጥሽ ከምን ብሎኛል። ያዝልቅላችሁ፣ ሺህ ዓመት ኑሩ ምናምን መርቋቸው። ደግሞ ጉዳይን ማግሌዎች አጠፉም፣ እህቶች አጠፉም፣ ቅመሞች አጠፉም እና እስቲ እድሜ ጨምርላችሁ በላቸው። አይታረቁ፣ ሰይጣን በመሃላችሁ አይግባ በሏቸው። ሰይጣን ሲገባ ጥሩ አይደለም እና በጣም ደስ ብሎኛል። ሰላም ሰላም፣ የተከበራችሁ ውድና የተከበራችሁ የሚኮ ማይክ ፋሚሊ እንዴት ናችሁ? ዛሬ በአዲስና በሚኮ ቤት ተከስቻለሁ። የመጣሁበት ምክንያት በጣም ትንሽ ያሳዝናል። ሚኮ መቼም ያደረገኝን እናንተ ብትረሱም ያረሰውም ትዝ ይላችኋል። ያኔ ከአህሙ ጋር በመተባበር እንዴት እንደቀጠቀጠኝ የሆኑ ይሁን ጓደኛ ለመቼ ነው ቤተሰብ ለመቼ ነው ተመጥቻለሁ። የመጣሁበትን ምክንያት ከእናንተ እንደምታውቁት ያው ከሩታ ጋር ያለውን ነገር ታውቃላችሁ። ከሩታ ጋር ትንሽ አለመግባባት ተፈጥሯል እና ደግሞ ወንድ ልጅ እንባ ሆኗል። ወንድ ልጅ ደግሞ ሲያለቅስ ጥሩ አይደለም፣ ያሳዝናል። ምክንያቱም እኔ በሱ በኩል ሆኜ አሳልፌ አይቼዋለሁ። ያው ብዙ ሰው አልተረዳኝም። ያው እኔም ቤቲን አፈቀርኳት እያልኩ ያኔ እንደዛ ሲሆን ሁላችሁም አይታችኋልና ፍቅር በጣም ከባድ ነገር ነውና አሁንም ደግሞ ሚኮ በጣም ቤቲን ሩታን ይወዳታልና ለዛ ነውና እባክህ አንተ የደረሰብህ ነገር እኔ ደርሶብኛል። በኔ የደረሰ በኔና በአንተ የደረሰ ማንም ላይ ድረስ። ያው እዚህ ሶሻል ሚዲያ ላይ ላያወጣው ይችላል። በጣም ተከፍቷል። በጣም እቤት ዘግቶ እያለቀሰ ነውና በቃ ራሴን ከማጠፋ ወንድሜ እባክህ በቃ እኔ እዚህ ሰው ፊት ላስመስል እችላለሁ፣ ግን በጣም ተጎድቻለሁ፣ እባክህ አስታርቀኝ ወንድሜ ብሎኝ እንግዲህ መጥቻለሁ ለማስታረቅ። እንግዲህ ሽማግሌውኝ መጥቻለሁ። እንግዲህ እናንተም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሩታን ደግሞ ተረጂው አንቺ እሺ በይ ምናምን እያላችሁ በቃ ሩታን የሚያጽናና ነገር ጻፉልኝ፣ ጠብቃችኋለሁ እና ኮሜንታችሁንም ደግሞ አያለሁ። ምክንያቱም የእናንተም ምክር ይጠቅማታል። ያው ስለምታየው ኮሜንቱ ምናምን በቃ እናንተ ስትመክሯት ምናምን ደስ ይላታል። ታየውና ምናምን አስባለሁ፣ እርግጠኛ ነኝ። ወንድ ልጅ አያልቅስብሽ፣ የወንድ ልጅ እንባ ይደርሳል። ታይ ይበሏት። ሩታን ጠርቻታለሁ። ሩታ እየመጣች ነው። ሩታን ከዛ ጋር ይቻት ነው ቪዲዮን የጀመርኩትና ሩታን በቃ እንደምንም እንደምታረጉት ታረጓታላችሁ። ባይዘዌ ሩታ መጥፎ ሰው ሆነ አይደለም እንደዚህ ያደረገችው። ሩታም ጥሩ ሰው ነች፣ መልካም ሰው ነች። ሰው ያው እንግዲህ ለዛ እርግጠኛ ነኝና እየመጣች ነው። ሩታ ምንድነው በጭብጨባ ተቀበሏት ነው። ቻፕ እሷም ደግሞ ደብሯታል። ምን ሆና ነው? ሩታዬ እንዴት ነሽ? አለሁልሽ። ደህና ነሽ? አለሁልሽ። የተፈጠረውን ነገር ታውቂያለሽ? አውቃለሁ። ዛሬ ምንድነው የካሜራው ሚኮ ትንሽ ጥሩ ሙድ ላይ አይደለምና ሽምግልና ሁነኝ ብሎ የላከኝ እና ሚኮ ማይሆን ነገር ነግረሽው ነበር። እሱ ጋር አውርተናል። አውርታችኋል። ግን በአንቺ በኩል እምቢ ስላልሽው ያው በጓደኞቹ በኩል ቀጣይ ደግሞ በሽማግሌ ቀጣይ ያለ እሺ እስክትይ ድረስ ይታገላል። ማው ግን አለ አይደለ? ያው የተፈጠረው ነገር አይተዋል ብዬ አስባለሁ። አዎ ሁላ ነገር ተፈጥሮ ምናምን እንደዛ ሆኜ ከዛ በኋላ ነው በአንዴ ሁሉ ነገር አሰ ደግሞ ማለት ከባድ ነው። አዎ እሱማ ልክ ነሽ። ብዙ ነገር ጥፋተኛ ነው፣ ጥፋተኛ አይደለም አይደለም። አዩን በጥብጣለች። ግን ያው እሱ እንደሚወድሽ ታውቂያለሽ አይደል? በቃ
አውቃለሁ እኮ ግን ደግሞ እንደውን ታውቃለህ ለሁሉም ነገር ጊዜ ያስፈልጋል። ገባ ሁሉ ነገር የሚሆንበት ጊዜ ያስፈልጋልና አሁን ላይ ደግሞ ራሴን ማዳመጥ ነው የምፈልገው። ካሉት ነገሮች ያንን ነገር መርሳት ነው የምፈልገው። ገባ ለዛ ነው እንጂ በመሀላችሁ ነው እኮ ሰይጣን አይግባ፣ ሌላ ሴት አትግባ፣ ሌላ ነገር እንዳይገባባችሁ አስቤ እኮ ነው እንጂ ለሌላ ነገር አይደለም። ታውቂያለሽ ይገባኛል እኮ ግን አለ አይደል ችላ ባልሽው ቁጥር ሌላ እንቅፋቶች ይመጣሉ። እኔ እኮ በሁሉም ነገር እኮ አጠገብ ነኝ ብዬዋለሁ። ከሱ ጋር ማሩተናል ምናምን ግን ለምን መልሶ ሰው እንደላከብኝ አላውቅም። አረ እንደዛማ ማለት የለብሽም እንዴ። ሊያስታርቅ የመጣ ሰው እንደዚህ አይባልም። ሊያስታርቅ የመጣ ሰው አከብራለሁ፣ ግን ደግሞ አለ አይደለ አሁን ያለበትን ሁኔታ እሱ መረዳት አለበት። ከዛ ሁላ ነገር እንደዛ ሁኔ ምናምን ባንዴ ደግሞ በቃ ብዬ እንትን ማለት አልፈልግም። ምክንያቱም በሱ እርግጠኛ መሆን ፈልጋለሁ። ምክንያቱም ዳግመኛ ያ ሁላ ነገር እንደማይፈጠር እንደማይፈጠር ቃል ገባልሻለሁ። እኔ ከፈለገም የፈለገው ነገር እንዲያደርግ አደርግልሻለሁ። ግን ያው ገብቷል አይደለ እዛ ጋር እሱ ባይፈቅድላቸው ኖሮ ያ ሁላ ነገር ገፍተው እኔ ጋር ይመጡም ነበር አይደለ? እሱ እዛ ጋር ስለፈቀደላቸው እኔን ስላልጠበቀኝ ነው ያ ሁላ ነገር የመጣው። ገባ እንደሚያቀኝ ሰው አልሆነም። እንደማያቀኝ ሰው ስለሆነ ነው ያ ሁላ ነገር የመጣብኝ። እሱ ባይፈቅድላቸው ኖሮ ጓደኞቼ ናቸው እሷን አስበልጣለሁ ብሎ ያ ሁላ ነገር ባይስማማ ኖሮ ያው አሁን ለነገር አይፈጠርም ነበር። ገባክ? አዎ ለኔም ሲነግረኝ ባይዘው ሩታዬ በጣም አጥፍቻለሁ ምናምን በቃ ሩታን በድያታለሁ ሳላቅ ተሳስቻለሁ ብሎ በቃ ለምኖ አልቅሶ ነው እንደዛ ያለኝና እኔ ደግሞ እሱን ስሜት አውቀዋለሁ። ታውቂያለሽ ድሮ እኔም በቤቴ ስጎዳ ብዙ ነገሮች ሲደርስብኝ አሁን ከአላህ ጋር ተመስገን አልሐምዱሊላህ ከቤቴ ጋር ሆኛለሁና እኔም የኔ ዕጣ እንዲደርሳችሁ ነው ፍላጎቴ። እኔ ቤት የገባው ሰላም እናንተ ቤት እንዲገባ እኔ ቤት የገባው ደስታ እናንተ ጋር እንዲገባ ለዛ ነውና እቺ ቀን ታልፋለች። እቺን ቀን በሰላም አድርጓትና ታልፋለች። እሺ በይ ሰይጣንን እምቢ በዩ። እኛም እንደዚህ ተመክረን ነው አብረን የሆነ ሰይጣንን እምቢ በሉት ተብለን ነው አብረን የሆነውና አንቺም አብረሽ ነው። እኔም እኮ ያልኩት እኮ ምንድን ተቃለ ሁሉ ነገር አንደኛ በጊዜ ሂደት ይሆናል። ገብቷል አይደል? ሁሉ ነገር በጊዜ ሂደት ይሆናል። ተረጋግተው ማሰብ አለብኝ። ያው ሁሉ ነገር መርሳት አለብኝ ያልኩት ለዛ ነው እንጂ ቂማለስኩበትም። ቂማለዘችብኝ ምናምን ብሏል። ግን አሁን እሱ እያለ ያለው ምንድነው እሷን አጥቼ ያለ ፍቅር መኖር አልችልም። ተንከባከበኝ ነገር ነበር ምናምን ቢያንስ እንደዛ አይነት ነገር ነው ያለኝና እሱ ነገር አሁን ላይ ጠፋብኝ። በቃ ከፈለክ ቤስት ፍሬንድ ነው ያለችኝ። እኔ ደግሞ እሷን እያየው ቤስት ፍሬንድ መሆን አልችልም። ማፈቅራትና መወዳትን ሴት አጠገብ ቆሜ ይህን ነገር ማድረግ አልችልም። ያው ለሴቶች ድንገት ሊቀል ይችላል። ያው ለወንድ ደግሞ ከባድ ነው። የምታፈቅሪ ሰው አጠገብሽ ቆሞ ምናምን እንትን አለ ማለት ምናምን ይከብዳል። ታውቂያለሽ በእንደ ድሮ አለመሆን ምናምን ለዛ ነው እና በቃ እንደምንም ትረጃለሽ ብዬ አስባለሁ። እሱማ ተረድቻለሁ። ግን ደግሞ እዚህ ጋር ምን አለ መሰለህ እኔ ስኖር ነው እኔ ራሴን ሳከብር ወይ ደግሞ እኔ ራሴን ስወድ ራሴን ስጠብቅ ነው ሌላ ሰው የሚጠብቀኝ ብዬ አስባለሁ። ገብቶሃል አይደለ? ምክንያቱም በቃ ሁሉ ነገር ይሁን ምንም ድጋሚ ወደ ኋላ ደግሞ ይሁን ነገር ባደርግ በኋላ ነገር የሚጸጸኝ ነገር ማድረግ ስለማልፈልግ ተረጋግቼ ማሰብ ፈልጋለሁ። ሲቀጥል የእሱንም መለወጥ ማየት ስለምፈልግ አዎ ያው አሁን ላይ ሚኮ ገባ ሰው እንዲሰማ አልፈልግም። በዙሪያ ያሉ ሰዎች እንደሚጠቅሙ ሁሉ የሚጎዱም አሉ። ገባክ? የሚጠቅሙ ነገር ያደርጉ ይመስላሉ ግን ይጎዱሃል። ገባ? ያው ለተገቢ ነገር የተፈጠረው በዚህ ነው ብዬ አስባለሁ። አዎ ልክ ነው። ያንን ነገር ማድረግ የለበትም። ሲቀጥል ሰው መስማት ለራሱ ነገር ነው አይደል? ሰው መስማት የለበትም። የተፈጠረ ነገር ካለ ዳይሬክት እኔ ጋር መጥቶ ማውራት ይችላል። ቀጥታ እኔ ጋር መጥቶ እንደዚህ ተፈጥሯል ማለት ይችላል። ገባ አይደል? ሰው በመስማት አንቺ እንደዚህ በረገሻል ልክ ነሽ። በመሀላችሁ ሰው ሲገባ ጥሩ አይደለም። ምናምን ብዙ ነገሮች ይፈጠራሉ ምናምን። ግን በቃ አሁን እንጠብቀውና ሚኮን በቃ ሚሊዮን ደግሞ አንቺ ከሷ አፍ ብትሰሚ ይሻላል። አውርተናል እኮ አውርታችኋል አውቃለሁ። ግን በቃ እንደምንም እሺ በይ በቃ እንደምንም ብለሽ በቃ ሚሊዮን አዳምጪው ሚሊዮን ላዳምጠው እችላለሁ። ግን ልትቀበያት እሺም አይደለም እንደዛ ይባልማ እንደዚህ ተብሎማ በቃ እኔም ለምን እመጣለሁ በቃ ልንተንቲ እንደዛ ሳይሆን ሚሊዮን እንስማና ሐሳብሽ እንደምትቀይሪ 100% እርግጠኛ ነኝ። ሩታዬ አታሳፍሪኝ። እኔ እንደማታሳፍሪኝ እርግጠኛ ነኝ። ሚሊዮን ሰምቼ ነው የምንወስነው እኮ አታሳፍሪኝም። እኔ እሱማ አላሳፍርም አከብራለሁ። ተሰና ግን ያው በቃ ዋናው እሱ ነው። ሚኮንን ጠብቀውና እርግጠኛ ነኝ ምን እንደሚልሽ በጣም ተጸጽቷል። ለዛ ነው
ሰምተሽ ሀሳብሽ እንደምትቀይሪ እርግጠኛ ነኝ። እንደዚህ ድርቅ አትበይ። ባይዘዊ ማለት ነው አሚር በጣም ወዶ ማከብሮ ሰው ነው። በዚህ አጋጣሚ አዎ ለኔ ብለሽ ነው። እሺ ችግር የለውም። እሺ ምን እናደርጋለን መሰለሽ፣ አሁን አንቺ አላመንሽኝም። እኔ ያልኩሽ ነገሮች ሚኮ እያለቀሰ ስላንቺ አወራ ምናምን ያልኩሽ ለምንድን ተቀልክ? እኔ ያየሁትን ነው እዛ ጋር የደረሰብኝና ያየሁትን ነገር ነው የምረዳው። ሴት ነሽ። አዎ ለዛ ነው። አሁን ምን እናደርጋለን መሰለሽ፣ አሁን አንቺ ትንሽ ዞር ትይና እጠራሽና ትመጫለሽ። ከዛ ሚኮ ምን እንዳለኝ ለኔ ያለኝን ምንድን ያልከኝ ድገምልኝ እለዋለሁ ማለት። ከዛ እሱ የሚያወራውን ትሰሚያለሽ። እሺ በቃ አንቺ ሄድት ይሆኛለሽ እንዳይኝ ይዘይብኝ ጀርባኝ ሰጥቼ ቆይ ወደዛ ትንሽ ራቅ በይና ያው እዛኛው እንትኖቹ ጋውኝ ደበቅ በይሽ እንዳትታየሩታ ጠራሻለሁ። በቃ ሚኮ የሚለውን እንስማና ሚኮ ሲመጣ የሚለውን ነገር እንሰማለን። ጥሩ ነገር ይፈጠራል ብዬ አስባለሁ። የመጀመሪያ ሽምግልና ነው። ይሳካል በሉኝ እስቲ ፋሚሊ ሚኮ መጥቷል እንግዲህ አራራራ የታረክ በሰላ በቃ ባንዴ ፈገግ ብለህ ደስ ብለህ ትመጣለህ። ስለጠራኸኝ ደስ ብሎኛል። የሆነ ነገር አድርገህ እንደምጠብቀኝ ታመንብሃለህ። ብዙ ነገር ማታ አውርቻለሁና ከነዛ ነገሮች ተነሳ አንተ ልጅቷን እንደዚህ ያስደብራታል እንዴ? እንደዚህ ያርጊያታለሁ አትለኝም እንዴ? አንተ ልጅቷን እንደዚህ እስክትጎዳ ድረስ ምን ሆነ ነው ግን ሚኮ? ሴት ነች እኮ አንተ ታላል እህት ባይኖር እንደዚህ አይደረግም። አስደብራታለሁ አሚር። ግን ያስደበርኩበት ምክንያት እንደዚህ ብዙ ሰዎች ነበሩ ከጎኔና ብዙ ነገሮች ሰምቼ ነበር። ምንም ቢሆን አንተ ከሚስት ጎን ነው መቆም ያለብህ። ምንም ነገር እሷ ብታጠፋም አንተ ነገር ስታጠፋ እሷም ካንተ ጎን ነው መቆም ያለባት እንጂ እንዴት እንደዚህ ታደርጋለህ? እዛም ነው እኮ አሚር ደውዬ ያለውን ነገር ነገርኩ። ስለ የደበቁ ነገሮችም አሉ፣ ያወራው ነገሮችም አሉ። ግን ደግሞ በቃ ማለት እኔ በሰዓቱ ነው ያልነበርኩም። ትረዳኛለህ። ብዙ ነገሮች ሲመጡ ብዙ ነገሮች ሲሰማ አይምሮ በጣም ብዙ ነገሮች እንትን ይላል እንጂ እኔ እሷን እንደዛ ማረቅ ፈልጌ አይደለም፣ ከኔ ማረቅ ፈልጌ አይደለም። ሞር እኔ ከኔ ጋር እንድቀርብ ነው ፈልገው ወደኔ ገባል። ስለዚህ እኔ በሰዓቱ ያረኳቸው ነገሮች ብዙ ነገሮች እያሰብኩ ስለነበረ ሲደራረቡብኝ አቅሜ በላይ ሲሆን ሳልፈቅዱ ላይ የተደረጉ ነገሮች ነበሩ። ለዛም ነው አሚር ምናምን ብዬ ማታ ደውዬ አውርቼ በቃ የቻልከውን አድርገህ አልኩት። ልጅቷ በጣም ተጎድታለች እንደምታስበው አይደለም ምናምን። አሁን በቃ በቤተሰቦች ፊት አዋርዶኛል፣ ለሴት ተደርቧል። በጣም እኔ ያላወቅኩት ነገር ነው ላይ ያለችኝና አሁን ተንበርክከ በቃ ይቅርታ ማለት ያለብን ማድረግ ያለብን ነገር አድርግ። ልጅቷ በጣም ተጎድታለች። አሁን እንዳልከው አንተ እንደዚህ አንተን ስላየች ብቻ ይቅርታ ትታረቃላችሁ ማለት አይደለም። እኔን ስላየች ብቻ ትታረቃላችሁ ማለት አይደለም። ልጅቷ መስማት የምትፈልገው ነገር አለ። ሴት ነች። ሴት ልጅ በጆሮዋ ነው የምታፈቅረው። አንተ የምትለውን ሰምታ ነው አንተ የምትለውና የሚባለው ነገር አድርግ። በጣም ማድረግ ካለብኝ ሳይሆን አድርግ። በቃ ያልከኝን አደርጋለሁ። ምክንያቱም ለምንድን ነው የማደርገው? አጥፍቻለሁ። ሳላጠፋ ቀርቼ አይደለም፣ በጣም አጥፍቻለሁ። እና ቤተሰቦች በቃ አሚር ጌታን ለአንተም ክብር ስንል ለእነሱም ክብር ስንል ይኸው ተንበርክኬ በጣም ይቅርታ ሩታ፣ በጣም ይቅርታ ማድረግ አልነበረብኝ ነገር አድርጌያለሁ። መሆን ያለበት ነገር ሆኗል። ስለዚህ በጣም ነው የምወድሽ። ይቅር በይኝ። ይሄን ቪዲዮ ካየሽ ይቅር በይኝ። በጣም ይቅርታ እንድትይኝ ፈልጋለሁ እና ይቅር በይኝ። በጣም ይቅርታ። በቃ አሚር፣ ከዚህ በላይ እንግዲህ ምን ማለት እንዳለብኝ አላውቅም። እንዴ ምን ይሆነ ነው አሚር? ጠርታው ነበር። ይኸው እንግዲህ መስማት የፈለግሽው ነገር ብሏል። እንግዲህ ፋሚሊ ታርቀዋል አይደል? እንዴርታይ ይሄን አይደል መስማት የፈለግሽ የነበረ? ሰው እንደዚህ ገብቶ ሲያታርቅ ደስ ይላል። ሁለት የሚዋደዱ ሰዎች በማይረባ ነገር ሲታረቁ ጥሩ አይደለምና ፋሚሊ ስለታረቁ በጣም ደስ ብሎኛል። አሚር በጣም አመሰግናለሁ። ስለ አሚሮም ብዙ ነገር እንትን ብያለሁና ማታ ግን ደውዬ በቃ እሱ ነበር ያለው እና እሱ ጋር ነበር መደወል የምችለው። ደውዬ እንደዚህ ስለው ችግር የለውም እኮ በቃ ነገ ምናምን አለኝ እና የምር የሚያደርገው አልመሰለኝም ነበር። ደውሎ አንስጠራኝ በጣም በቃ ጌታን ሌላ ሰርፕራይዝ ነው። በጣም አመሰግናለሁ። እና በጣም ስለታረቁ በጣም ደስ ብሎኛል። ያዝልቅላችሁ፣ ሺህ ዓመት ኑሩ ምናምን መርቋቸው። ደግሞ ሽማግሌዎች አጠፉም፣ እህቶች አጠፉም፣ ቅመሞች አጠፉም እና እስቲ
እድሜ ጨምርላችሁ በላቸው። አይታረም ሰይጣን በመሃላችሁ አይግባ በሏቸው። ሰይጣን ሲገባ ጥሩ አይደለም እና በጣም ደስ ብሎኛል። ደስ ብሎኛል በጣም ነው። ምን አድርጌ እንደምከሳ አላውቅም። እስቲ ተቃቀፉ። አንድ ላይ እንዴት ነው? አያምሩም እንዴ ፋሚሊ? እንዴት ነው? አንድ ላይ በጣም ደስ ብሎኛል ፋሚሊ። እንወዳቸዋለን። አመሰግናለን። እውነት አሚሮ በቃ ቃል የለኝም። ጌታን ደስ ብሎኛል። እሺ ፋሚሊ አመሰግናለሁ። መቻችሁ ውድ ፋሚሊ፣ ለነበረን ቆይታ ይሄንን ይመስላል። እነሱ በመታረቃችሁ ደስ ያላችሁ ላይክ፣ ኮሜንት፣ ሪፖስት ምናምን ሁሉ የሚደረገውን እያደረጋችሁ ፍቅራችሁን አሳየኝ። የኔ ፋሚሊዎች እዚህ ጋር ትኖራላችሁ። ሰብስክራይብ ምናምን እንዳይቀር ፋሚሊ። ወዳችኋለሁ። አመሰግናለሁ።